የተከበራችሁ የሞገስ የዩቲዩብ ተከታታዮች እንዴት ናችሁ? አማን ነው? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? አማን ነው? የዛሬው ውሎዬን በስደት የማሳልፈው ውሎዬን ማለት ነው። ውሎዬን ላሳያችሁ። እስከዛሬም የለፋሁበትን ነገር ትንሽ ብዙ ነገሮች አሉ። እነሱን አሳያችኋለሁ ማለት እስከ ድረስ ሰብስክራይብ ያደርጋችሁ ይባላል። ያኔ የሆነ ቅጣለው ማለት ነው። አረቦች የሚመገቡት ነው ማለት ነው። ይሄም እንደዛው ይሄ አሁን የምታዩት ይሄ አሁን ሳምንቱ ዛሬ ሳምንቱ ማለት ነው። ይሄም እንደምታዩት ገና እየበቀልን ነው ማለት ነው። ይሄም እዚህ ጋር ማለት ነው። ይሄ እዚህ ጋር ማለት ነው። ይሄ የምታዩት አሁን እዚህ ጋር ገና ይሄ 3 ቀኑ ነው። በ3 ቀኑ እንደዚህ ሆኖ ማለት ነው። ይሄ ማዳበሪያ ይሰጣል። ይሄ ደግሞ እዚህ ይሁን ምን መሰላችሁ የሆነ ለፍየል ግልገል ነገር የሚሰጥ ነው። ይሄ ማለት ነው ታውቃላችሁ። ይሄ በርሲም ይባላል በአረበኛ ማለት ነው። ይሄ ማለት ነው። ይሄ ወደ 7 ቀኑ ነው ዛሬ ማለት ነው። ይሄ 7 ቀኑ ነው እዚህ ጋር ያለው ማለት ነው። ይሄ በ7 ቀኑ እንደዚህ ሆኗል ማለት ነው። ከዛ እዚህ ጋር ደግሞ ካሮት ተክዬ ነበረ ብዙ እንትን ተበላሽቶብኛል ማለት ነው። እዛ ጋር ደግሞ ሌላ የሆነ እንትን ነው ውስጡ ቀይ ነገር ነው ማለት ነው እዚህ ጋር። ከዛ ደግሞ እዚህ ጋር ተመልከቱ። ይሄ እዚህ ጋር ደግሞ አንዴ ድረስ ይባላል አረበኛ። እኛ ሀገር እንኳን እንጃ አላውቀውም ማለት ነው። እዚህ ነው የማውቀው፣ እዚህ ነው የምሰራው ማለት ነው። ከዛ ይሄ ደግሞ ድንች ስኳር ድንች ተክያቸው ደህና በልቶልኛል ማለት ነው። ደህና በልቶልኛል ታያቸዋል። ደህና የሆኑልኝ ነው ማለት ነው። ከዛ ይሄ ደግሞ የሩዝ ጋር የሚበላ ማለት ነው። ሩዝ ጋር የሚበላ ይኸው ደህና አድርጎልኛል ማለት ነው። ሩዝ ጋር የሚበላ ነው ይሄ ማለት ነው። ይሄ ሩዝ ጋር ነው የሚበላው። ይሄም እንደዛው ይሄም ጎመን ነው የሚመስለው። በእኛ ሀገር ጎመን ነው የሚመስለው፣ ነገር ግን የሆነ ይለያያል። ጎመንም አለኝ። ይሄ ቅድም እንዳሳየኋችሁ አይነት ሩዝ ጋር የሚበላ አልኳችሁ ማለት ነው። ይሄ ከዛ ይኸው እዚህ ጋር ጎመን ታያችኋል። እዚህ ጋር ጎመን ነው ማለት ነው። ይሄ እዚህ ጋር ጎመን ነው። ይሄኛ ነው ማለት ነው። እዚህ ጋር ተክዬው ደህና ዘርቼው ደህና በሎልኛል። ይኸው እዚህ ጋርም አለ። ይሄ አረቦች እየነቀሉ እየወሰዱብኝ። ይሄ እዚህ ጋርም አለ። ደህና እየሆነልኝ ነው ማለት ነው፣ እያለልኝ ነው ማለት ነው። እዚህ ጋር ደግሞ ጤፍ ዘርቼ ነበረ። ዝም ብሎ እንዲሁ አልበቀልም። ጤፍ እንኳን እንደዚህ ሆኖ ሲበቅል አራሙ እንትን ብሎበታል። እንደዚህ ሆኖብኛል ማለት ነው። ይሄው ማለት ነው። ይሄው እዚህ ጋርም እንደዛው፣ እዚህ ጋርም እንደዛው ተመልከቱ። ይሄው እዚህ ጋርም እንደዚሁ ማለት ነው። እና የምትሰሩት ስራ እናንተም እንደዚህ እያደረጋችሁ እንትን በሉ ማለት ነው እላችኋለሁኝ። ይሄን ዩቲዩብ ሰብስክራይብ አድርጉልኝ። ሰብስክራይብ እያደረጋችሁ ብዙ ነገር አድርሱ ማለት ነው። በተለይ ሌላ ስራ አዲስ ስራ እየሰራን እናሳያችኋለንም። ደግሞ ሌላም ነገር በአጫጭር ቪዲዮም እንመጣለን፣ በሾርት ማለት ነው። በዚህ በቪዲዮም ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁኝ። ደግሞ ሌላ ምለው ነገር ማለት ነው እንደኔ አይነቶች ያኔ በሳውዲ መዝራ የምትሰሩላችሁ እንትን የምትሰሩላችሁ ስዘሩ ድንችም ሞክሩት። ያኔ ደህና ቦታ ሆናችሁ ማለት ነው። ድንች ሞክሩት፣ ይሰራል። አረቦች ምናምን ሲያመጡላችሁ እዛ ይዘራችሁ ማለት ትችላላችሁ። ጎመን ተቃላችሁ። ጎመን ዘር አለ። አሁን ለምሳሌ ጎመን ዘር አምታችሁ የሆነ ፍግ ነገር የፍየል ፍግም ሆነ የግመል ፍግም ሆነ ትንሽ አድርጋችሁ አፈሩ ጋር አቀላቅላችሁ ስታበቁ ውሃ ታጠጡታላችሁ። በጣም በሁለተኛው ቀን ከዛ ተቆፍሩና ተዘሩታላችሁ ማለት ነው። ከዘራችሁት በኋላ በ3 ቀኑ ይበቅላል። በ3 ቀኑ ሲበቅል ከዛ የሆነ ማዳበሪያ ነገር የሆነ እኛ ጋር ማዳበሪያ የምንለው አለ። እሱ ነገር ከአረቡ ካመጣላችሁ ከዛ እሱን ትዘሩትና እሱን ከዘራችሁት በኋላ ቢያንስ በ5 ቀኑ እንዲህ ያድጋል ማለት ነው። በ5 ቀኑ በጣም ያድጋል። ከዛ ካደገ በኋላ ደግሞ ትንሽ ቆየት ብሎ 10 ቀን ሲሆነው خلاص ለመበላት ይደርሳል ማለት ነው። ከዛ ጎመን በስደት ጎመን ይበላል ማለት ነው። በስደት ጎመን ይበላል። ከዛ ደግሞ ሌላ ደግሞ ካሮት ዘር አሁን ያመጣላችኋል። ካሮት ዘሩን ካመጣላችሁ በኋላ እንደዚሁ አድርጋችሁ ትዘሩታላችሁ። ያን ትንሽ ውሃ ይፈልጋል። እሱ ውሃ በደንብ ታጠጡታላችሁ። ውሃ እየጠጣችሁ ማታ ታጠጡታላችሁ።
ካጠጣችሁት በኋላ ተምሩ እንትኑ ተመለልኩኝ ሶሪ ይቅርታ ይሄ ካሮቱ ያን ትንሽ ይቆያል። እንደ ጎመኑ ቶሎ ቶሎ አይበቅልም። ካሮቱ ይቆያል ከስር ፍሬ ስለሚያወጣ ይቆያል ማለት ነው። ቢያንስ በ15 ቀኑ ደህና አደግ ይላል። ከዛ ከእንትኑን ካላችሁት ማለት በኋላ ማለት ነው ከስር ፍሬውን ስታወጡ ቅጠሉን ማለት ነው ቅጠሉን ካወጣችሁ በኋላ ለምን ይጠቅማል ታላችሁ? ቅጠሉ አንደኛ ለኩላሊት መድኃኒት ይጠቅማል፣ ለኩላሊት ጠጠር ይጠቅማል። በቃ ለሆነ በቃ ለዚህ ቅጠሉ በጣም መድኃኒት ነው። ቅጠሉ በጣም መድኃኒት ነው ማለት ቅጠሉን በውሃ ፍልታችሁ ጠጡት ማለት ነው። በውሃ ፍልታችሁ ከዛ ወደ ተላጀ ካለው ወይም አብርዳችሁ ስታበቁ ከዛ መጠጣት ማለት ነው። ከጠጣችሁት በኋላ ማለዳ ተነስታችሁ ምግብ ሳበሉ ማለት ነው። ምግብ ሳበሉ ከጠጣላችሁ ከዚያ በኋላ ይሻላችኋል። ቀስ እያላችሁ ለ10 ቀን ቢያንስ ለ10 ቀን ከጠጣችሁት በጣም ጥሩ ነገር ነው እላችኋለሁኝ። እና የዛሬ እምላችሁ ይሄንን ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እወዳችኋለሁኝ። መልካም